ንግድ ማስፋፊያ ሳይሆን ከአሁን በፊት ሰራበት የነበረበት ቦታ ፒያሳ ፈርሶብን ቦታ ተሰጥቶኝ የተጠቀምኩት ዋስትና የራሴ አክሲዮን ብሉ ናይል አክሲዮን ነበረኝ እና መሰረታዊ የሆነ የቁጠባ ኮንሴፕት ውስጡ ካለ ብድርን ለመጠየቅ አይፈራ። ወደ ማህበሩ ከመጣው 2 ወር ሊሞላኝ ቀናቶች ይቀራሉ። እሺ እንኳን ደህና መጡ። ቆይሽ። ስሞትን ያስተዋውቁ። ስሜ ወይዘሮ ትዝታ ከበደ እባላለሁ። እሺ የሆፕ የደስታ ማህበር አባል ኖትና ወደ ማህበሩ ከተቀላቀሉ ምን ያክል ጊዜ ሆኖት? ወደ ማህበሩ ከመጣው 2 ወር ሊሞላኝ ቀናቶች ይቀራሉ ያስባለሁ። የብድሩን መበደሪያውን ብድር 50,000 ብር 25% ገቢ እንዳደርግና በየወሩ የማይቋረጥ 500 ብር ቆጥብ በተነገረኝ መሰረት 2 ጊዜ ቆጥቤያለሁ። 12,500 ብር ደግሞ 25% ገቢ አድርጌ ብድሩን ለመቀበል እየተጠባበቅኩ ነው ያለሁት። ብድሩን ለምን አገልግሎት ነው የፈለጉት? ለሱቅ ለንግድ ማስፋፊያ? ንግድ ማስፋፊያ ሳይሆን ከአሁን በፊት ሰራበት የነበረበት ቦታ ፒያሳ ፈርሶብን ቦታ ተሰጥቶኝ ሱቁን እያሰራን ያለ ነው እና ቅድሚያ ሱቁን አሰርተን ለመግባት። የብድር አገልግሎቱ አሁን በሚለቀቅልዎት ሰዓት ምን አይነት ዋስትና ነው የሚጠቀሙት? የተጠቀምኩት ዋስትና የራሴ አክሲዮን ብሉ ናይል አክሲዮን ነበረኝ እና የሰው እንትን አላስፈለገኝም። እሱን አስዤ ነው ባንክ ላይ ባለ ሼር ማለት ነው። አሁን እንግዲህ ብዙ አባላቶች አሉ በሆፕ ላይ። ሌሎች አዳዲስ አባላቶች ወደ ማህበሩ እንዲቀላቀሉ የሆፕ የህብረት ስራ ማህበር ምን የተለየ ነገር አለው እርስዎ ካዩት አንፃር? እኔ ካየሁት አንፃር ብዙ አስገዳጅ ነገር የለበትም። በሙሉ ፈቃድሽ ገብተሽ የሚባለውን ነገር ተቀብለሽ ወደ ማህበሩ መግባትና አብሮ መራመድን ነው ያየሁት። ሌላ ቦታ ብዙ ተበዳሪ አልነበሩ። ከተበደርኩባቸው ቦታዎች አንዱን ብጠቅስልሽ አዋሽ ባንክ ነው። አዋሽ ባንክ ከዛሬ 3 ዓመት በፊት 50,000 ብር ተበድሬ ለ3 ዓመት ነበር እና ያ እንትን መራዘሙ ጊዜው መራዘሙ ትንሽ እንዲዛባ አድርጓል። ግን እኔ በቆራጥነት ጊዜው ሳይደርስ ነው ክፍያ የጨረስኩትና በሌላ በኩል ብድርን ብዙ አልደፈም። ይሄ ሁለተኛው ነው ብዬ አስባለሁ። በጣም የፈጠነና ጥሩ አካሄድ እንዳላቸው አስባለሁ። ስለዚህ ሌላ ተጨማሪ ማስተላለፍ የሚፈልጉት መልእክት ካለ እዚሁ ልስጦት። ማስተላለፍ የምፈልገው ምንድነው? ሰው ችግሩን ለመቅረፍ ብድር ከሚጠይቅበት መቆጠብን ቢለማመድ ነው። መሰረታዊ የሆነ የቁጠባ ኮንሴፕት ውስጡ ካለ ብድርን ለመጠየቅ አይፈራ። ከተበደረ በኋላ ያለ ይሄ ያለ ሀሳቡ አይዛባ እና እንደ ምክር ኢትዮጵያዊ ነን። ዛሬ የወሰነው ነገር ነገ እንሽራለን። ለዚህ ሀሳብ ግን ፐርፐዝሊ ራስን ቆራጥ አድርጎ አንድ ነገር ላይ መራመድ ሊኖርባቸው መልዕክቴን አስተላልፋለሁ። እሺ፣ በጣም እናመሰግናለን። አመሰግናለሁ።